ሰላም የተወደዳችሁና የተከበራችሁ ውድ የዩቲዩብ ቻናሌ ቤተሰቦች እንደምን አላችሁ? ሰላምና ጤና በያላችሁበት ይድረስ። በዛሬው ቪዲዮ እናንተን ያዝናናሉ፣ ሐሳብ አስተያየት ያሰጣሉ ያልኳቸውን ቪዲዮዎች ሰብሰብ አድርጌ መጥቻለሁና እናንተም ቪዲዮውን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አብሮነታችሁን እንድትገልጹ ስል በአክብሮት ተጋብዛለሁ። ወደ ቪዲዮ የጋሽ ሰሌ መኪና ምዛለች፣ የጋሽ ሰሌ መኪና ምዛለች። ይኸው አሳያቸው ዳጊ የጋሽ ሰሌ መኪና። ኦኬ ትንሽ ቀደም ይበሉ። አንዴ አቁሙ። ሃሎ የኔ አባ ደስ ብሎኛል። ሱራይ ስትመች ደግሞ በስመ አብ ወመንፈስ ቅዱስ። እሺ አንዴ ተረጋጋ። አንዴ እስኪ አንዴ ኦኬ አንዴ ዳጊ ከፊት ሮጠዋል። ከፊት አንዴ እስኪ እንዳልረግጣችሁ በእና ጠጋ በሉ። አከታተል ነው ዳጊ ሂድ ከፊት ዳጊ ሂድ ፊት የኔ አባት ሱራ ይሄው ደስ ብሎኛል። ምቾቷ ደግሞ እኔም ወዳቸዋለሁ። አከታተል ነው ይላል። አከታተል ነው ምን አይነት ደስ የሚል ቀን ነው ሱራዬ። የኔ አባት እንኳን ደስ አለ ማርያም። እኔ ደስ ብሎኛል። እኔ በጣም መኪና አሸነፍኩ ራሴ መሰለኝ። በቃ ለራሴ ወየ ሰው ስለሚያይገብታል። ከፊት ሮጥ በል። ከፊት ሮጥ ኩኑ ጋሽ ሰሌ ቁም በላችሁ። አንዴ እንዳልገጫችሁ። አንዴ ችግር የለውም። ፖፑላር ኤሌክትሮኒክስ በጣም ነው የምናመሰግነው። እና በነገራችን ላይ ባለሀብቶች የህዝብ እንደሆኑ የሚታወቀው ህዝቡም ማህበረሰቡም የኔ ናቸው የሚላቸው የኔ ናቸው ወይ ደግሞ የኛ ናቸው ብሎ የሚያስባቸው እንደዚህ አይነት ስራዎችን ሲሰሩ ነው። የተራቡትን ሲያበሉ፣ የተበረዱትን ሲያለብሱ፣ ያጡትን የተቸገሩትን ሲረዱ ህዝቡ ማህበረሰቡ ራሱ የኔ ናቸው የኛ ብሎ ያስባል ማለት ነው። እንደ ራሱ ይቆጥራቸዋል ማለት ነውና ፖፑላር ኤሌክትሮኒክስ የፎሎወር ቀኑን ራሱ በማራዘም ጭምር ነው ቃል ከገባው በላይ ይሄ ነገር እንዲሳካ ያደረገ። ያው አዶናይም እንግዲህ ይሄ እንዲሳካ ከፍተኛውን ስራ ወይ አንበሳውን ድርሻ ወስዷል ማለት ነው። እጅግ በጣም እናመሰግናለን ፖፑላር ኤሌክትሮኒክስ። ቆይ እኔ የምለው ለምንድን ነው ድንግልናዬን የማትወስዱት? ለምንድን ነው እኔ ተሸክሜ የምዞረው? እስከ መቼ ነው የምሸከመው? ለምንድን ነው የማትወስዱት? ንገሩኝ እስቲ ለምንድን ነው የማትወስዱት? ቆይ እኔ የምለው ለምንድን ነው ድንግልናዬን የማትወስዱት? ለምንድን ነው እኔ ተሸክሜ የምዞረው? እስከ መቼ ነው የምሸከመው? ለምንድን ነው የማትወስዱት? ንገሩኝ እስቲ ለምንድን ነው የማትወስዱት? ውሰዱልኝ። ለእናንተም ውሰዱልኝ። ዝና ነው ለእኔም ክብር ነው። ውሰዱልኝ እባካችሁ። የምሬን ነው ውሰዱልኝ። እንዴ ምንድነው? ለምንድን ነው እንትን የማትሉት? ለምንድን ነው የማታዋሩኝ? ለምንድን ነው የማትደውሉልኝ? ለምንድን ነው የማትወስዱልኝ? ደውሉላት። ኧረ ውሰዱልኝ ማለቴ ለምንድን ነው ማስታወቂያ የማታሰሩኝ? የማስታወቂያ ድንግልናዬን ለምን አትወስዱትም? ምን አስባችሁ ነበር? ምን ገምታችሁ ነበር? ማስታወቂያ አሰሩኝ። የማስታወቂያ ድንግልናዬን ውሰዱ። ተላልፈናል እና ደውሉልኝ። አሰሩኝ። እንደማርኩ የማስታወቂያ ድንግልና ነው። እንደዛ ነው። ተላልፈናል። በቃ ያዡ፣ እዛው ያዡ፣ እዚያው ያዡ። ሂሳብ ሲመጣ ስልክ እያለ ለሚሄደው ጀለስ ይላል። ምግብ በፍቅር ሲበላ ነው ደስ ያማ ሄሎ ስልክ ነው ላኩና ልክላችኋለሁ። አንዳንድ ጊዜ እንደዚህ ያጋጥማል። አንዳንድ ሰዎች በቃ ሄሎ ምናምን ቢደወልም ባይደወልም ስልክ ይዘው ወይ ሊታጠቡ ወደ ሂሳብ ሊከፈል ሲል መታጠቢያ ሩም የምትሄዱ ሰዎች ስልክ እያላችሁ የደወላችሁ የምትወጡ ሰዎች አደብ ግዙ እያሉ ነው። እንግዲህ አደብ ግዙ። አልሆነ እንደዚህ አይነት ነገር ያጋጥማል። እግርም
ጋይስ እንግዲህ እስቲ ዛሬ ባጃጅ ውስጥ ስንገባ ምናምን አሳያችኋለሁ እንዴት እንደሆነ። እኔ በጣም እየተቸገርኩ ነው ላኗኗር ምናምን። እስቲ መኪና እንድገዙልኝ በአክብሮት ጠይቃለሁ። እስቲ ስገባ አብረን እንመልከት። ያው ጋይስ ለምን አልነግርህም? በእግር ነው መሄድ ያለብህ። በየትኛው መኪና ቢገባ ስለማይመች በእግር ነው መሄድ ያለብህ። በአክብሮት ጠይቃለሁ። በእግር ይሄድ በቃ በእግር በቃ እኔ ትክክለኛ እንትን ነግረዋለሁ። በእግር ነው እንዴ ምንድን ነው የሚያክለው ግን መርዘሙ? እኔ እኮ የሆነ ኤአይ ነው ምናምን እያልኩ ነበሩ። መኪና ግዙልኝ ምናምን እያለ ነው። ቆንጆ ቢሎ የሚደነቁበት ለኔ ሌላ ነሽ። ግብዣዬን አክብረሽ ስለመጣሽ በጣም ደስ ብሎኛል። እናንተ ጋብዘኝ ልቀር ነበር። በርገር መንገድ አዘግቶ በርገር መጋበዝ መንገድ አዘግቶ አስፋልት መንገድ እኮ ነው። አስፋልት መንገድ አዘግቶ ኮረብታ በርገር እንግዲህ መንገድ አዘግቶ ፍቅረኛ መጋበዝ ማለት ነው። መንገድ ሙሉ አስፋልት መንገድ ዘግተህ ፍቅረኛ ስትጋብዝ አይተዋል ያለው እንዴባ አይ ዋው አቢ ገብጋብ እኔ አንዳንድ ሰዎች ገብጋባ የሚሉ ሰዎች ማለት ነው። ገብጋባ ቁጥቋጭ አሁን በዚህ ቪዲዮ እሱም ላለመስጠት ፈልጎ ነው። እሱ ራሱ ተንገብግቦ ግን ሌላ ሰው ገብጋባ ቁጥቋጫ ምናምን ይላል። አይ ሰው ልጅ እንዲህ እኮ ነው። እየሞከርኩ ነው። ከዛሬ ነገን የተሻለ ለማድረግ እየሞከርኩ ነው። እየጣርኩ ነው። በራሴ አቅም ደሳሳ ጎጆዬን ለመቀየር እየሞከርኩ ነው። እኔ ኖርኩትን ኑሮ ልጄ እንዳትደግመው እየሞከርኩ ነው። ባለቤቴን አንገቷን ቀና ለማድረግ እየሞከርኩ ነው። ወልደው በእኔ ላይ ተስፋ የጣሉ ቤተሰቦችን ህይወታቸውን ለመቀየር እየሞከርኩ ነው። እየጣርኩ ነው። እንዴ ኮሜዲያን ያሲኑ እንግዲህ ቤት ኪራይ ባለቤት አልነገረችም። እየሞከርኩ ነው ስላለ ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶባል። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው። በነገራችን ላይ እኔም እየሞከርኩ ነው። አንድ ቀን ይሳካል፣ ግን እየሞከርኩ ነው። መሳካቱ አይቀርም። መቼ ከሞከር ነው። የሚሞክር ሰው ደግሞ ይሳካለታል፣ ይለወጣል ማለት ነው። እና ያው ኮሜዲያን ያሲኑ ተመችቶናል። ተመችቶኛል፣ እኔንም ተመችቶናል። እየሰራንበት ነው፣ እየሞከርን ነው። አንተ ብቻ አይደለም፣ ሁላችንም እየሞከርን ነው። ሁላችሁም ሞክሩ እና የሱን ኮንተንት ያው ሰው እየተቀባበለው ነው። እና ከተቀባበሉት ውስጥ እና ደስ ያለኝ የተመቸኝ ቪዲዮ ነው ወደ እናንተ ያጋራሁት። በዋናነት ያው ኮሜዲያን ያሲኑ ነው እንግዲህ እየሞከርኩ ነው የሚለውን ኮንተንት ቀርጾ ያመጣልን ማለት ነው። በርታ፣ እንበረታለን። እኛም እየሞከርን ነው፣ እየታገልን ነው ለማለት ያክል ነው። ህይወቴን ለመቀየር ከዛሬ የተሻለ ነገር ለመኖር እየሞከርኩ ነው። ይኸው ምግብሽ። ይቅርታ ካሽ ብር ያስኩት አነሰኝ። ቴሌብሬ ደግሞ እየሰራልኝ አይደለም። እንዴ ምን ሆነሽ ነው? እንዴ ምን ላደርገው ነው አሁን? ይሄን ምግብ እኔ እከፍላለሁ። ይሄ ደብል ቢፍ አይደለ? አካውንትን ነገርኝ ችግር ደስ ይላል። ሲጨንቅህ ምናምን ስታጣ የሆነ ነገር ሲጎልብህ በተለይ ብር ያለ ሲስተም አልሰራ ሲልህና እኔ ያለው ብሎ ሰው ሲመጣ በጣም ደስ ይላል። የተባረከ ሰው መቻቦ አመሰግናለሁ በጣም እውነት ነው። የተባረከ ሰው ዋት ወሰደው እኔ ከዚህ ኮንተንት የተረዳሁት ማለት በእነሱ ሀሳብ ላይ ነው። በእኔ በኩል ግን እኔ ስተነትነው ይሄን አካሄድ ባጣህና በነጣህ እንዲሁም በተቸገርክ ጊዜ
ሰዎች ከጎንህ ሳይሆኑ ይቀሩና ልቅ እንዲያውም ባንተ ላይ ይረማመዳሉ ማለት ነው። ይሄ ኮንተንት እንደዛ ነው ዋና ትርጉሙ። በቃ እኔ ያለው ብሎ ይዞብ ይሄዳል። ማድረግ የነበረበት ግን ከፍሎላት ምናምን ወደ ሞረርቶ ታግዞት ነው። አንዳንድ ሰዎች ያንተን ውድቀት ያንተን ማጣት እንደ መልካም አጋጣሚነት የሚጠቀሙ ናቸው። የዚህ ኮንተንት ግን ከዚህ ጋር አይሄድም። ይሄን ለማለት አይደለም። ያው ብዙ ጊዜ አትራክሽን እይታን ለመሳብ ስለሆነ የሚደረጉት ግን ትርጉሙ እንደዚህ አይነት ነገሮች አንዳንድ ሰዎች ከማገዝ ይልቅ መንጠቅ የሚፈልጉ ሰዎች አሉ ማለት ነው። መንጠቅ የሚፈልጉ ሰዎች አሉ። በዛ ነው ኮንተንቱን የተረዳሁት። ኦልሬዲ ማለት ትርጉሙን ነው ለመተርጎም ነው። በእኔ ሐሳብ ነው በእነሱ አይደለም። እንግዲህ ይሄ በእኔ ሐሳብ የተደረገ ነው። ግን እንደዚህ አንተ ሁሉ ነገር አቅርበህ ግን ደግሞ የተወሰነ ነገር ጎሎህ እሱን ሞልተው ለአንተ ከሚሰጡ ይልቅ ራሳቸው ይዘውት የሚሄዱት ብዙዎች ናቸው። ብዙ ሰዎች አሉ እንደዚህ አይነት ለማለት ያክል ነው። በሴቶች ብቻ ሲወሰድ የቆየውን የወሊድ መከላከያ እንክብል ለወንዶች እንዲሆን አድርገው መፍጠራቸውን ተመራማሪዎች ገለጹ። እንክብሉ የሴቶች የእርግዝና መከላከያ እንክብሎች የሚፈጥሩትን የጎንዮሽ ጉዳት ሊያስቀር የሚችል YCT 529 ስያሜ ያለው ነው ተብሏል። የ3 ወር ነው፣ የ5 ዓመት ነው፣ የ72 ሰዓት ነው። የምንድን ነው በመንገድ ነው የሚሰጠው። ይሄ ነገር ግን በመንገድ ነው የሚሰጠው ለወንዶች በመንገድ ነው የሚሰጠው። ስሙን ነግራችሁናል ወይስ ስሙን ተነግሮናል? ግን የሚሰጠው እንዴት ነው? አሰጣጡ እንዴት ነው? አሰጣጡ እንዴት ነው? የወንዶች እንክብል መጥቷል፣ የወንዶች የወሊድ መከላከያ መጥቷል ነው የተባለው። ግን ያው ስንት ዓመት የምናምን እንደሆነ አልተናገሩም። ምን ልሁን አንዳንዴ እንደዚህ ግራ ሲገባ ማለት ነው። ምን ልሁን ዶክተር መምህር አለ ምን ልሁን እንደዚህ አይነት ነገር ነው። እኛ እንደዚህ አይነት ሁኔታ ውስጥ የገባ ነው። ምን ልሁን መሆኑ ራሱ ምን እንሆናለን? ለነገሩ ምን ልሁን አለች። በቃ ይሄን ነው እንላታል። ደግሞ መምህሩኝ ይላታል። ቢደበድቡኝ ኢንጂነር ሁኝ በወድቅስ ህልም ተፈርቶ ሳይተኛ አይታደርም። መሆን ያለብሽን ሆነሽ መስራት ነው እንዴ። ማንቺ ገና እንትን ነሽ፣ ወጣት ነሽ፣ ገና ጩጬ ነሽ። ገና ምንድነው ምን ልሁን ዛሬውኑ ምንድነው ወዴት እየሄድን ነው? ይሄን እንግዲህ ከአሞራው ጋር ሆኜ የሰራሁት ነው። ያው ድፍረቱ ምንድነው? አንተ ይዛት የተቀመጥካትን ልጅ ወይ ደግሞ ካንተ ጋር ያለችትን ልጅ ጎረምሳ መጥቶ ሊወስድብህ ሲፈልግ የሚደረግ ነው። ወይ ደግሞ ማንኛውም ሰው በሚስቱና ወይ ደግሞ በጓደኛው ሲመጣበት ማድረግ የሚችለውን ነው ሰርቼ ያሳየው። በነገራችን እኔ ራሱ እስካሁን ደስ የሚለኝ ነገር ነው። እሷ ግን ሄዳለች። የሚገርማችሁ ነገር ያው ለመታገልም እንኳን ያን ያህል አልሞከረችም፣ ግን ሄዳለች። ግን እኔ ያው ወንድነት ግን የሚፈትን ሰው ያጋጥማል እንደዚህ ታባቱ እንደዚህ ነው። በቃ ወንድነት የሚፈታተን ከሆነ ሚስቴን በጉልበት ያስከበርሽ ወስጃለሁ ማለት ነው። ሚስቴ አይደለችም። ግን ያው እንደዚህ አይነት ነገር ሲያጋጥመን የትኛውንም አይነት መስዋዕትነት ከፍለን የራሳችን ማድረግ መቻል አለብን ማለት ነው። አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቻናሉን እንድናሳድገው ስል በአክብሮት ጠይቃለሁ። እነሆ እየሞከርኩ ነው። ኮሜዲያን ያሲኖ እኔም አክሴፕት አድርጌዋለሁ። እየሞከርኩ ነው። እናንተ ደግሞ ሰብስክራይብ እያደረጋችሁ አብራችሁኝ እንድትሆኑ እንድትደግፉ እንድታበረታቱ ስል በአክብሮት ጠይቃለሁ። አብራችሁ ስለነበራችሁ በድጋሚ አመሰግናለሁ። መልካም ጊዜ